ይህ የምትመለከቱት የባሌን ህዝብ ከባንክ ጋር ያስተዋወቀውን የዛሬውን ሳይሆን በንጉሱ ጊዜ ለነበረው በቆዳ ስፋቱም ሰፊ ለሆነው ለባሌ ህዝብ ለመጀመሪያ ጊዜ በባሌ ክፍለ ሀገር ስራ የጀመረውን የመጀመሪያውን ባንክ ነው። የኢትዮጵያ ንግድ ባንክ ጎባ ቅርንጫፍ ባሌ ጎባ። በ1960 በንጉሱ ጊዜ የኢትዮጵያ ንግድ ባንክ አይኑን ወደ ባሌ አዞረ። ለስራ መጀመሪያ የሆነው ዘንድም በቅርቡ ጎባና የባሌ ህዝብ ዘንድ የዋርካን ያህል ጥላ ግርማ ሞገስ ደግ አባት ከሆኑትና በሞት ካጣናቸው ከሃጂ መሐመድ አህመድ ራጂ በተከራየው ቤት ውስጥ ስራውን አንድ ብሎ ይጀምራል። ኢትዮጵያ ንግድ ባንክ በኪራይ ቤት ውስጥ ብዙም ሳይቆይ ይህንን የምትመለከቱትን የራሱን ቢሮ ይሰራና የአካባቢው ማህበረሰብ ከባንክ ጋር ያስተዋውቅ፣ ስራውንም ያቀላጥፈው ይጀምራል። ዛሬ ላይ በየቀበሌውና በየ200 ሜትር የሚገኘው ንግድ ባንክ ከመፈጠሩ በፊትና የግል ባንክ የሚለው ነገር በሀሳብ ደረጃ እንኳን ከመጠንሰሱ በፊት ከጊንርም ከአዳባም ከጋሰራም ከደሎመናም ብቻ የቱን ከተማ ጥቅሼ የቱን ልተው። የባሌ ህዝብ እዚህ የኢትዮጵያ ንግድ ባንክ ጎባ ቅርንጫፍ ነበር ያለውን ሸጦ ለነገ የሚቆጥበው፣ ከቆጠበው ላይም የሚመዘው የሚመነዝረው፣ ሲያስፈልግም ለወዳጅ አዝማድ ያለው ማካፈል ሲያስፈልግ መላኪያ መንገዱ አማራጩ ይህ የምትመለከቱት ታሪካዊው የኢትዮጵያ ንግድ ባንክ ጎባ ቅርንጫፍ ነበር።